ዛሬ ደግሞ ቤተሰቦቼ ማስታወቂያ ነው መታወቂያ ነው የሚባለው ልሰራ ነው የመጣሁትና ወንድሜ ልብስ ስፌት ቤት ነው የሚሰራው። ልብስ ይሰፋል እና በፈለጋችሁ ዲዛይን ማሰፋት ትችላላችሁ። የኔ ውዶች ለቤተሰቦቻችሁ እዚህ ሆናችሁ የትም ሀገር ሆናችሁ ካዘዛችሁ ወንድሜ አሰርቶ የትም ቦታ ያደርስላችኋል ማለት ነው። የኔ እንቆች የፈለጋችሁትን ነገር ልብስ፣ ፎቶ ከፈለጋችሁ ምንም ነገር ልታስቀምጡ ትችላላችሁ። በዛ መሰረት ይሰራላችኋል ማለት ነው። በፈለጋችሁ ዲዛይን። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ አማን? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ስለዚህ ቻናል እባካችሁ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ወንድሜን እንድታበረታቱኝ። አረ ወንድሜን አበረታቱልኝ። የኔው እንቆች እኮ እናንተ ማንንም አሳፍራችሁ አታውቁም። የሩትዬ እህቶች እኮ እናንተን ጠይቀን እኮ ምንም አተን አፍረን አናውቅምና እባካችሁ ወንድሜ ሰብስክራይብ አድርጎልኝ እባካችሁ ስከረባብትላችሁ እና ዛሬ ማስታወቂያ ልሰራ ነው የመጣሁት። ማስታወቂያ እንዴት ነበረ የሚሰራው? ትንሽ ልምድ ያስፈልጋል አይደል? ለሁሉም ነገር ማለት ነው። እና ትንሽ ልምድ የለኝም። ያው ልምድ ደግሞ አንዳንዴ ምንም ማድረግ አይቻልም። እናንተ ደግሞ አንዳንዴ አየት አድርጋችሁ እቺ ልጅ በቃ ገና ልጅ ነች፣ ገና እያወቀች ነው የምትሄደው፣ ስለዚህ እኛ ደግሞ ልናበረታታት ይገባል ብላችሁ ልታበረታቱኝ ይገባል። እና ልብሱ በጣም ነው የሚያምረው። ማርያምን አይታችሁታል? ልብስነቱ ማለት ነው። ዲዛይኑ በጣም ነው የሚያምረው። ጥለቱ በጣም ያምራል። ጨርቅነቱ ራሱ እንደዚህ ሲታይ ራሱ በጣም ነው የሚያምረው። እና አንዳንድ ጨርቆች በጣም ሲሶች ናቸው። እና ይሄ ደግሞ በጣም ኦሪጂናል ጨርቅ ነው። የወንድሜ ሳይሆን በጣም ያምራል።